በዛሬው ቀን የአንድነት ፓርቲና ደጋፊዎች በተገኛችሁበት ይህን ስለ ኢትዮጵያ ኢኮኖሚ ዘገባ ለማቅረብ እድል ስላገኘሁ እጅግ በጣም ደስ ብሎኛል። አመሰግናለሁ። ከዚህ ቀጥዬ ለማቅረብ የምፈልገው በአጠቃላይ የኢትዮጵያ ኢኮኖሚ ምን ይመስላል፣ ዋና ወይም ደግሞ አበይት ችግሮቹ ምን ይመስላሉ የሚሉትን ነው። በመጀመሪያ ለመግለጽ የምፈልገው ብዙ ጊዜ የውጭ ሀገር ተመልካቾች፣ ሊቆች፣ ጸሐፊዎች፣ ተመራማሪዎች እና አበዳሪ ድርጅቶች በኢትዮጵያ ኢኮኖሚ በሚመለከቱበት ጊዜ ምን አይነት የኢኮኖሚ ስርዓት ነው ብለው ይጠይቁና ይሄ አጠቃላይ የኢኮኖሚ ስርዓት በፖለቲካ ቁጥጥር የተያዘ ስርዓት ነው ወይም ደግሞ ኮማንድ የሆነ ኢኮኖሚ ነው ብለው ይናገራሉ። ይሄ በሚሉበት ጊዜ በኢትዮጵያ መንግስት በኩል ደግሞ የሚቀርበው የኢትዮጵያ መንግስት የሚከተለው አጠቃላይ አመራር እድገትን በኢትዮጵያ ውስጥ ዘላቂነት ባለው መንገድ ለማምጣትና አገሪቱን እንድትለማ ድህነት እንዲጠፋ የሚል ነው። ይሄ የዴቨሎፕመንታል ስቴት ዋናው መሰረታዊ ይዘት ይኸው ይመስለኛል። ግን ችግሮች ያሉበት መሆኑን ደግሞ መገንዘብ ያስፈልግ ይመስለኛል። ሌሎች አገሮች ብዙ ጊዜ የሚጠቀሱት የምስራቅ እስያ አገሮች ናቸው። መንግስት ትልቅ ሚና እንዳለው ምንም አያጠራጥርም። ሆኖም ብዙ በቅርብ ጊዜ አስደናቂ የሆነ እድገትና የነፍስ ወከፍ ገቢ ያሳደጉ አገሮች በሚታዩበት ጊዜ ተሳታፊነት እጅግ በጣም ጥልቀትና ስፋት ያለው ሆኖ ይገኛል። ስለዚህ አንዱ መለኪያ መሆን ያለበት ምንድነው? የኢትዮጵያ እድገታዊ ስርዓት ተሳታፊነትን ያስተጋባል አያስተጋባም የሚለው ጥያቄ መሰለኝ። ግን በዚህ ላይ አይደለም አብዛኛውን አቀራረቤን ለዚህ አቀራረብ የተዘጋጀው። እኔ ሳየው በኢትዮጵያ ውስጥ በጣም የሚያስፈሩና የሚያስደነግጡ 6 ትልልቅ ችግሮች አሉ። እነሱን ነው ለመጥቀስ የምፈልገው። አንደኛው በአሁኑ ጊዜ ማንም ኢትዮጵያዊ የሚያውቀው ከኔ የበለጠ ውጭ ሀገር ከምንኖረው ኢትዮጵያውያን የበለጠ ተራው የኢትዮጵያ ሕዝብ የሚያየው የኑሮ ውድነትንና የዋጋ ግሽበትን ነው። ይሄ አንዱ ትልቅና አደገኛ ችግር ሆኖ አገኘዋለሁ። ሁለተኛው ችግር ብዙ ጊዜ አገራችን ኢትዮጵያ የምትታወቀው በታሪኳ ባላት የውሃ የመሬት ጸጋ፣ የሰው ጸጋ፣ የታሪክ ጸጋ ሳይሆን በረሃብ ነው። ይሄን ማንም ሊክድ አይችልም። ስለዚህ ሁለተኛው ትልቅ ችግር ብዬ ለማቅረብ የምፈልገው በከተማ ሆነ በገጠር ረሃብ እጅግ በጣም በሚያሰቅቅ ሁኔታ የቆየና ስር የሰደደ መሆኑን ነው። ይሄው ሁለተኛው ችግር ነው። ለምሳሌ በቅርብ ጊዜ የተጻፉ ዘገባዎችን ስመረምር የኦክስፎርድ ዩኒቨርሲቲ ሁሉ አቀፍ የድህነት መለኪያ፣ የድህነት የረሃብ መለኪያ ሃንገር ኢንዴክስ፣ የተባበሩት መንግስታት ልዩ ልዩ ድርጅቶች የሚያቀርቡትን በማይበት ጊዜ ዓለም ባንክ በቅርብ ጊዜ ያጠናው ሰፊ ጥናት ዌልቢንግ ኤንድ ፖቨርቲ ኢን ኢትዮጵያ የሚል ጽሁፍ በማይበት ጊዜ አንድ ጥያቄን ሁልጊዜ በአእምሮዬ እጠይቃለሁ። ይኸው ምንድነው? የኢትዮጵያ መንግስት
ሲከተለው የቆየ ኢኮኖሚ ፖሊሲ በእርሻ ላይ የተመሰረተ ኢኮኖሚ ፖሊሲ ነው። በእርሻ የተመሰረተ የኢንዱስትሪ ልማት ወይም እድገት የተባለው ፖሊሲ ነው የሚከተለው። ታዲያ ብዙ ሊቃውንትና አበዳሪ ድርጅቶች የምርምር ድርጅቶች የሚሉት በኢትዮጵያ ውስጥ ረሃብ ስር የሰደደበት ምክንያት ለምን እንደሆነ እንቆቅልሽ ሆኖብናል ብለው ይናገራሉ። ለምሳሌ ኦክስፋም ባደረገው ጥናት የሚያሳየው አንዳንድ በጣም ቁም ነገር ያላቸው አሰሳዎች የሚያሳዩት ምንድነው? በኢትዮጵያ ውስጥ የምግብ እጥረት ሊኖር የቻለው ህዝቡ ሰነፍ ሆኖ ሳይሆን አገሪቱ መሬት የሌላት ሆኖ ሳይሆን ወይም ደግሞ ውሃ የሌለ ሳይሆን ወይም ደግሞ በየጊዜው ድርቅ ስለሚመጣ ሳይሆን ችግሩ የፖሊሲ ችግር ነው፣ የአመራር ችግር ነው። ስለዚህ በረሃብ በኩል የሚታየውን ሁኔታ በምናይበት ጊዜ መጠየቅ ያለብን የመንግስት ፖሊሲ በእርሻ የተመሰረተ ከሆነ ለምንድን ነው ረሃብ ኢትዮጵያ አሁንም ደጋግሞ የሚታየው? ድርቅ በሚመጣበት ጊዜ በብዙ ሚሊዮን የሚቆጠሩ ወገኖቻችን የሚራቡት የሚል ጥያቄ ይቀርባል። ለዚህ መልስ ማቅረብ አስፈላጊ ይመስለኛል። በኋላ ዳሰስ ለማለት እፈልጋለሁ። ሶስተኛው እና እጅግ በጣም አስቸጋሪና በአንዳንድ በኩል የሚዘገንን ችግር የወጣቱ ትውልድ እና ተምሮ ከትምህርት ቤት በአንደኛ ደረጃም ሆነ በሁለተኛ ደረጃ በኮሌጅ ደረጃ የሚወጣው የተማረው ክፍል እና ያልተማረውን ክፍል ወጣት የስራ ዕድል አለማግኘቱ ነው። አንዳንድ ዘገባዎች የሚያሳዩት 46% የሚሆነው ወጣት ስራ የለውም ይላሉ። አንዳንዶቹ ከዚያም በላይ ይሄዳሉ። መንግስት የሚለው እጅግ በጣም የተለየ ነው። ግን ይህን አስቸጋሪ የሚያደርገው ምንድነው? በአሁኑ ጊዜ ኢትዮጵያ ውስጥ ወደ ውጭ ከሚላኩት ነገሮች መካከል ዋናው ምንድነው? ብዙ የውጭ ሀገር ምንዛሬ የሚያስገኘው ብለን ብንጠይቅ መልሱ ሰው ነው፣ የሰው ኃይል ነው። የሰው ኃይል ነው። ወገኖቼ ይህን በምንበት ጊዜ እኔ መሰል ኢትዮጵያውያን በውጭ ሀገር ተሰደን ሆነ በፈቃድ ወጥተን ደህና ኑሮ እንደምንኖር ገንዘብ አግኝተን ወደ አገራችን እንደምንልክ የሁሉ ጠፍቶኝ አይደለም። ነገር ግን አንድ ግለሰብ ትምህርት ቤት በሚገባበት ጊዜ ትምህርት ቤት የሚገባበት ምክንያት አለው። ትምህርት ለስራ ዕድል የራስን የግል ስራም ደግሞ ለማቋቋም የሚረዳ ቁልፍ ዘመናዊ መሳሪያ ነው። ግን ይህ መሳሪያ ከስራ ላይ ካልዋለ የተማረው ሰው ከድህነት ነፃ ሊወጣ አይችልም። የመቀጠር እድሉ እጅግ በጣም የመነመነ ይሆናል። ስለሆነም ነው በቅርብ ጊዜ በጋዜጦች እንደሚታየው ከሆነ ቢያንስ 200 ኢትዮጵያውያን በሳምንት ከአዲስ አበባ እየወጡ ወደ ውጭ ሀገር ይሄዳሉ የሚል እንትን አለ። ዘገባው እንደውም ከዚያ የበለጠ ነው። ቅድም ለማለት እንደሞከርኩት ሁሉ
ሶስተኛው እጅግ በጣም የሚያስፈራ እና የሚያስደነግጥ ችግር ያለው ወጣቱ ትውልድ የስራ ዕድል የማግኘት ሁኔታው እጅግ በጣም እየጠበበ የተማረውም ያልተማረውም አገሩ ለቆ ለመውጣት የሚፈልገው እየበዛ መሄዱ በበኩሌ አስደንግጦኛል ማለት እችላለሁ። ባለፈው ዓመት ጋለፖል ያደረገው አሰሳ 46% የሚሆኑ ኢትዮጵያውያን አገራቸውን ለቀው ለመውጣት ይፈልጋሉ ይላል። ለኔ በእድገት በኩል ያለው ችግር ይታየኛል። ሌላው አሰሳ የተባበሩት መንግስታት ጥናቶች የሚያሳዩት 7 ሚሊዮን የሚሆኑ እናት አባት የሌላቸው ወጣቶች ኢትዮጵያ ይገኛሉ ተብሎ ይነገራል። እነዚህ 7 ሚሊዮን ህፃናት ወላጅ የሌላቸው ህፃናት ኦርፋንስ የሚባሉት የትምህርት እድል ከሌላቸው ኑሯቸው ከተበሳቆለ ምግብ ካላገኙ በደንብ ካላደጉ ለራሳቸውና ለህብረተሰቡ ትልቅ አስተዋጽኦ ለማድረግ ይችላሉ ብሎ ለመገመት አይቻልም። ይሄ እጅግ በጣም ከፍተኛ ችግር ነው። በቅርብ ጊዜ ደጋግሞ የሚታየው በድሮ በሰሜን አፍሪካ እና በመካከለኛው ምስራቅ በአሁኑ ጊዜ ግን በብዛት ወደ መካከለኛው ምስራቅ የሚሄዱ ወጣት ኢትዮጵያውያን ብዛት ከአስጊ ሁኔታ ላይ መድረሱን ብዙ አዋቂዎች ይናገራሉ። የወጣቱ ትውልድ በኢኮኖሚ እድገቱ ተሳታፊ ካልሆነ እና በእድገቱ ላይ ተጠቃሚ ካልሆነ የስራ ዕድል ከሌለው የራሱን ተቋም አቋቁሞ ራሱንና ወገኑን ለመርዳት ካልቻለ አገሪቱ ችግር ውስጥ ትገባለች ብዬ እገምታለሁ። ድህነት በወጣት ላይ በጣም ስር እየሰደደ ከሄደ ለአገር ሰላም እና እርጋታም ያሰጋል ብዬ ለመገመት እሞክራለሁ። የአሁኑን ሁኔታ በህዝብ ብዛት እና ወደፊት ያለውን እስቲ ይሄንን አሁን የገለጽኩትን ችግር ለማጠናከር ላቀርበው። እናስብ። የኢትዮጵያ ህዝብ ብዛት በአሁኑ ጊዜ 90 ሚሊዮን ነው ይባላል። በ2050 የኢትዮጵያ ህዝብ ብዛት 278 ሚሊዮን ይደርሳል ይባላል። እንግዲህ ቅድም ያልኳቸውን አንድ የምግብ እና የሌሎችም የፍጆታ ዕቃዎች ዋጋ መናር